እግዚአብሔርን ማመን ማለት እግዚአብሔር ማየት ነው ይላል። እግዚአብሔር ማመን ማለት እግዚአብሔርን ማየት ነው። እግዚአብሔርን ማየት ማለት ደግሞ እግዚአብሔርን መፍራት ማለት ነው። እግዚአብሔርን መፍራት ማለት ደግሞ ራስን መግዛት ማለት ነው። ራስን መግዛት ማለት ደግሞ መታገስ ማለት ነው። መታገስ ማለት ተስፋ ማለት ነው። ተስፋ ማለት ማሸነፍ፣ ፍቅር ማለት ማሸነፍ ማለት ነው። ምን ማለት ነው ይሄ? እግዚአብሔርን ማመን ማለት እግዚአብሔርን ማየት ማለት ነው። ይሄው ሃይማኖት ሲሆን ማለት ነው። እግዚአብሔርን ማመን ማለት ማየት እንዴት ነው የሚሆነው? ለምሳሌ አሁን አንድ ሰው ኃጢአት የሚሰራው እግዚአብሔርን ስለማያምን ነው ማለት እንችላለን። ምን ማለት ነው? አይ እግዚአብሔር አንድም ሶስትም ነው የሚለው ሃይማኖት አይደለም። የጎደለው ምንድን ነው? እግዚአብሔር ፊት ለፊቱ እያየው እንደሆነ ይሄ የእምነት ችግር ነው ማለት ነው። ያንን ይረሳዋል፣ ሃይማኖቱን ረሳው ማለት ነው። እዚህ ላይ አሁን የሆነ ሰው እዚህ ላይ ቁጭ አድርጎ የሚሰርቅ ሰው የለም። እግዚአብሔርን ፊት ለፊቱ እንዳለ ያቺ እምነት ጎለዋለች ማለት ነው። የምታምነው ከሆነ ታየዋለህ፣ ሁልጊዜም መከራም ውስጥ ያየዋል፣ ደስታውም። ስለዚህ ደስታውም ያለቅጥ መከራውም ያለቅጥ እንዳይሆን እግዚአብሔርን የሚያይ ሰው እምነት አለው ይባላል። እና መዋቅርና ሃይማኖት ነጥሎ የሚታዩ ናቸው። ይሄ ከዚህ ውስጥ አንዳንድ ህዋስ ይታያል እንጂ ሃይማኖት እግዚአብሔርና እግዚአብሔር ለሰው ልጅ ያደረገው መገለጥ ነው። እምነት ደግሞ ለሱ መታመንና በሱ መታመን ናቸው። መልካም አባታችን፣ እስቲ በዚሁ ላይ ማንሳት ነው እንደመነሻ አነሳ ነው እንጂ ስለ እምነትና ስለ ሃይማኖት ዋና ርዕሰ ጉዳያችን ከዚህ የሚወጣው ኦርቶዶክሳዊ እሳቤ ወይም ደግሞ አንድ ሰው ኦርቶዶክስ ሲሆን አስተሳሰቡም ሁሉም ነገር በኦርቶዶክስ የተቃኘ ነው የሚሆነው፣ በቀጥተኛው መንገድ የተቃኘ ነው የሚሆነው እና እዚህ ላይ ማንሳት የፈለግኩት አንድ ሰው ኦርቶዶክሳዊ አስተሳሰብ አለው ሲባል ምን ማለት ነው? ምንድን ነው ኦርቶዶክሳዊ አስተሳሰብስ ምንለው? በኑሮ የሚገለጥ ነው፣ በህይወት የሚገለጥ ነው፣ በተለያየ መንገድ መቼም ሰው ሲኖር የሚገለጥበት ነውና ግን አንድ ሰው ኦርቶዶክሳዊ አስተሳሰብ አለው ሲባል ምን ማለት ነው? ስለዚህ አስተሳሰብ እናንሳ እስቲ። አንድ ሰው ኦርቶዶክሳዊ አስተሳሰብ አለው ተብሎ ሲጠራ እግዚአብሔር በዚህ ዓለም ላይ ራሱን አስመስሎ አይደል የፈጠረን? ራሱን አስመስሎ ፈጠረን ስንል አንዱ የምንመስልበት ምንድነው? ሰው እንግዲህ በሁለት መንገድ ነው እግዚአብሔር የሚመስለው። ኧረ እንደው ብዙ ነው፣ ግን ከአራያ ከሚለው ጋር አምሳሉ ብዙ ነው። ከአራያው አንፃር አንዱ በነፍሱ ሥላሴን ይመስላል፣ በነፍስና በስጋው ክርስቶስን ይመስላል። እንዲሁ ነው የተፈጠርነው። በልብነቱ አብን፣ በቃልነቱ ወልድን፣ በስትንፋስነቱ መንፈስ ቅዱስን በመምሰሉ በነፍሱ ሥላሴን መስሎ ተፈጥሯል። ነፍስና ስጋው ደግሞ አንድ ሰው ናቸው። መለኮትና ስጋ አንድ ባህሪ ስለሆኑ ለክርስቶስ ስጋዌና ለሥላሴ ሶስትነት አርአያ ሆኖ ነው የሰው ልጅ የተፈጠረው ማለት ነው። ለኋላ ስለዚህ የሰው ልጅ ለመስቀልም ትንቢት ነው፣ ለስጋዌም ትንቢት ነው፣ ለሥላሴ ደግሞ ምስክር ነው። እንዲህ ሆኖ ተፈጥሯል የሰው ልጅ። ስለዚህ ምንድነው ሰው እግዚአብሔርን ይመስላል ሲባል እንደ አብ ሐሳቢ ልብ ወልድና መንፈስ ቅዱስን በአብ ያስባሉ። እንደ ወልድ ነባቢ እውነት የሚናገር፣ እንደ መንፈስ ቅዱስ ሕይወት ነው፣ ዘላለማዊ ሕይወት ያለው ወይም ዘላለማዊ ስራ የሚሰራ ሲሆን ሰው እግዚአብሔር ይመስላል። ስለዚህ ምንድነው ሰው አሰበ ሲባል ከዛ ይሄንን ልብ ነው ያጣ ነው። እኛ ኃጢአት ስንሰራ ይሄንን ልብ አጣ ነው። ከዛ ምን ሆነ? ወኮነ ከመ እንስሳ ዘአልቦ ልብ፣ ሰው ልብ እንደሌለው እንስሳ ሆነ ተባለ። ይሄ ለባዊነት አጣ ነው ማለት ነው። ከዛ የሚረባንን ከማይረባ ለይተን የማናውቀው ከዛ ሰው ምን ተባለ? ውሻ። ኢየሩሳሌም ልጆች እንደ ውሾች ሆኑ። ከዛ ፈረስ ተባል። ደግሞ ከዛ ምን ያልተባልነው ነገር የለም በእውነቱ። ውሻ ተባል፣ ፈረስ ተባል፣ ከአህያ ብሳችኋል ተባል፣ አህያ እንኳን ጋጡን ያውቃል ተባል። ከዛ ከበሬ ማነሳችሁ ተባል፣ በነጣቂነታችን አንበሳ ተባል፣ ብዙ ነገር ተባልን ማለት ነው። አሁን በኦሪት ላይ ጭልፊት እንደዚህ ተብሎ ሁሉ የተጠራ ነው እኮ እኛ ነው። ጭልፊቱ አይበላም የተባለ ይሄ ነጣቂው ሰው ሁሉ አይጸድቅም ማለት ነው። እነዚህ ሁሉ ነገሮች ሁሉ ሆን ምን በማጣታችን? ልብ በማጣታችን ነው። ያንን ለባዊነት ትብ ያልብሰው ነው ነበር፣ በኃጢአት ዝጎ ነበር። ከዛ ልብ ስናጣ ምን ሆንን? የጨለመበት ሰው ዝም ብሎ ዛፉ ሁሉ ሰው እየመሰለው እንደሚደነግጠው ሁሉ ዝም ብለን ለዛፉ መስገድ፣ ለወንዙም ለተራራው ሁሉ መስገድ ጀመርን ማለት ነው። ከዚያ ምን ሆነ? መልካሙን ክፉ ማለት ጀመር፣ ክፉውን መልካም ማለት መልካም ጀመር። ከዚህ የተነሳ ምን ተብሎ ተነገረን? አሌ ሎሙ ለለይሉ ለኩይ ሰናይ ወለሰናይ እኩይ። ኢሳይያስ 5 ላይ ሲናገር ክፉውን መልካም መልካሙን ክፉ ለሚሉ ወዮላቸዋል። ከዛ ሰው ሲጨልምበት ምን ይሆናል? መልካሙ ክፉ ይሆናል። የማይደነቀውን ያደንቃል፣ የሚናቀውን ያደንቅና የሚደነቀውን ደግሞ መናቅ ይጀምራል ማለት ነው። ሰው በታቹ ነው ሲያይ ማለት ነው። ከታቹ ነን ስናየው ብዙ ነገር ተራራው ነው እንደሚታየን ማለት። ስለዚህ ወደዚህ ወረድን። አሁን ይሄን ስናመጣው ኢየሱስ ክርስቶስ ስጋ ለብሶ የመጣ ምን ሊያደርግ ነው ሲባል ልብ ሊሰጥ ነው የመጣው
እንዲህ አለ ቅዱስ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 5 ላይ እንዲህ አለ ወሐለውነ በአሚን በወልደ እግዚአብሔር በእግዚአብሔር ልጅ በማመን እስከ ዛሬ ድረስ አለነ። ከዛ ምን ማለት ተመልከቱ። መጨረሻ ላይ ምን አለ? እንዲህ ካለ በኋላ በእግዚአብሔር ልጅ በማመን አለን ካለ ወሐበነ ልበ ከመ ናይምሮ ለእግዚአብሔር በጽድቅ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን አለ። እግዚአብሔርን እናውቅ ዘንድ ልብ ሰጠን። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ክርስቶስ በዚህ ዓለም የመጣው ምን ሊያደርግ ነው ሲባል ልብ ሊሰጥ ነው። ልብ ለእስክንድሮስም በሃይማኖተ አበው ላይ ምን ታጻቆ ለእግዚአብሔር የእግዚአብሔር ልጅ ሰው ይሆን ዘንድ ያተጋው ምንድን ነው ይላል። ሰዎች የሚዳሰስ ልብ በማጣታቸው የሚዳሰስ አምላክ ስለፈለጉ እንደዚያ ከፈለጋችሁማ በእናንተ ልክ ልምጣና ዳሳችሁ እመኑኝ ብሎ ከሰው ምክንያት ለማጥፋት የሚዳሰስ አምላክ ሆነ የምትፈልጉት እኔም መዳሰስ ይችላል። ሊዳሰስ መጣ የሰውን ፍላጎት ለማጥፋት። ስለዚህ ባለቤቱ ምን አለ? ወሶበሰ መጻይኩም ይነገርኩዎሙ እሚኮኖሙ እየጋይ መጥቼ ባልነግራቸው ኖሮ በደል ባልሆነባቸው ነበር። የሚዳሰስ አምላክ ፈልጌያለሁ አለ። ሊዳሰስ መጣ አለ። ከዛ ልብ ሰጠን። አሁን መድኃኔዓለም እጅግ የሚያስደንቀው ማወቂያም እውቀትም ሊሰጥ የመጣ ስለሆነ ነው። ማወቂያም የሚሰጥ እሱ ነው፣ እውቀትም የሰጠ እሱ ነው። ስለዚህ ለሐዋርያት ሉቃስ ወንጌል ምዕራፍ 24 ላይ እንደምናነበው መጨረሻ ላይ ለሐዋርያት ምንድነው ሰጥቷቸው ያደረገ? ልብ ሰጥቶን ይሄድ መጻሕፍትንም ያስተውሩ ዘንድ አይምሮን ሰጣቸው ነው የሚለው የሉቃስ ወንጌል መጨረሻ ማለት ነው። ሲያርግ እውቀት ሰጥቶን ሄደው፣ ልብ ሰጥቶን የሄደው። ስለዚህ እሱ ምን አለ? እንዲህ አላቸው ዮሐንስ ወንጌል ምዕራፍ 15 ላይ ሀልው በፍቅረ ዚአየ በፍቅሬ ኑሩ ከመ ይሃሉ በኀቤክሙ ልቤኒ ወፍስሐዬኒ ልቤም ፍቅሬም በእናንተ ይኖር ዘንድ በእኔ ፍቅር ኑሩ አለ። ልቤ ይኖር ዘንድ አለ። አሁን ክርስቶስ ምን ሰጠ? ልቡን ሰጠን ማለት ነው። ያ ልብ ምንድን ነው? ቅዱስ ጳውሎስ ደግሞ ቆሮንቶስ 15 ላይ አንደኛው ቆሮንቶስ ማለት ነው ምን ብሎ ተናገረ? እኛ የክርስቶስ ልብ አለን። ቅዱስ ዮሐንስ አፈወርቅ ደግሞ ይህንን ቆሮንቶስን በተረጎመበት በሰባተኛው ድርሳን ወስዶ ምን አለ? እኛ ቃል በቃል እኛ የፓይታጎረስ ልብ የለንም፣ እኛ የአርስጣጣሊስ ወይም የሶቅራጥስ ወይም የአፍላጦን ልብ የለንም፣ እኛ ያለን የአምላክ ልብ ነው ይላል። ስለዚህ ኦርቶዶክሳዊ ለአሰበ የሚባለው ምንድን ነው? በአምላክ ልብ ሲያስብ ነው። የአምላክን ልብ ሰው የት ያገኘዋል ነው ሲባል ብሎ ይጠይቃል አንድ ሰው። እኔ በአምላክ ልብ ልስብ ብል ምንድን ነው እንዴት አድርጌ ነው የማስብ ሲባል የአምላክ ልብ ወንጌል ነው ማለት ነው። የአምላክ ልብ ወንጌል ነው። ክርስቶስ ልቡን ሰጠን። እኛ የክርስቶስ ልብ አለ ተሰጠ ሲባል የክርስቶስ ልብ ሰው እንዲያርጎ ተቀበለው ማለት አይደለም። የአምላክ ልብ የተባለች ወንጌል ናት። ወንጌል የክርስቶስ ልብ ናት። ሰው የሚወደውና የሚጠላውን ነገር በልቡ ያስቀምጣል። ክርስቶስ የሚጠላውንም በወንጌል ነግሮናል። ይሄን እጠላለሁ አታርጉ ብሎ ማለት ነው። የሚወደውንም ነግሮናል። ይሄን ወዳለው አድርጉ ብሎ። ስለዚህ ወንጌል ያለው ሰው የፍቅር ልብ አለው፣ የክርስቶስ ልብ አለው ማለት ነው። ስለዚህ አሁን አንድ ሰው ኦርቶዶክሳዊ ሐሳብ ኖረው ማለት ምን ማለት ነው ሲባል እንደ ወንጌል ማሰብ ሲጀምር ማለት ነው። እንደ ወንጌል ማሰብ ሲጀምር ይሄ ሰው ልብ አለው ማለት ነው። ይሄ ሰው ኦርቶዶክሳዊ ነው ማለት ነው። ኦርቶዶክሳዊነት እኮ ማለት ምን ማለት ነው? ርቱዕነት ማለት ነው። ርቱ ቀና ጎዳና ነው። ያ ጎዳና ማን ነው? ክርስቶስ አይደል? አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ የሕይወት ጎዳና ነኝ አለ። ስለዚህ ፍኖት ዘአልቦ ማይቅፍ ይለዋል ኤጲፋንዮስ በቅዳሴው። እንቅፋት የሌለበት ጎዳና ክርስቶስ ነው የሚለው። ያን ጎዳና መከተል ነው። ስለዚህ ኦርቶዶክሳዊነት ማለት ክርስቶሳዊነት ነው። ክርስቶሳዊነት ማለት ወንጌላዊነት ነው። እንዲሁም እኮ አባቶቻችን መንግስተ ሰማያት ይህን ትመስላለች የሚለውን ሲተረጉም ምንድን ነው የሚሉት? መንግስተ ሰማያት እንዲህ ብለው ነው የሚተረጉሙት። መንግስተ ሰማያት ሕገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ይላሉ። አሁን ሲተረጉም ምን አሉ? መንግስተ ሰማያት ማለት ወንጌል ናት አሉ። ወንጌል ማለት መንግስተ ሰማያት ሕገ ወንጌል ተስፋ ናት። መንግስተ ሰማያት ወንጌል ናት። ወንጌል ደግሞ ተስፋ ናት። ተስፋ ይለዋል ክርስቶስ ነው አለ። ስለዚህ እንዲህ ካሉ ልብ ማለት ክርስቶስ ነው። የክርስቶስ ልቡ ደግሞ ወንጌል ናት። እንደ ወንጌል የሚያስብ ሰው አሁን በዓለም ላይ ኦርቶዶክሳዊነት የጠፋው ምንድን ነው? ሰዎች ክርስቶስንም የሰቀሉት እንደ ወንጌል ማሰብ ስላቃታቸው። አይሁድ ከክርስቶስ ጋር እኮ የተጣሉት በምንድን ነው? እነሱ እንደ ወንጌል ማሰብ ሲገባቸው ወንጌል እንደነሱ እንዲመጣ ስለፈለጉ ነው። ያ የምንፈልገው የምድር መንግስት ነው። እንደ ዳዊት የ40 ዓመት መንግስት መስረትና እኛን ቀራዝማ ግራን አይደለም ማለቸው። እኔ የሰማይ ሐሳብ መንግስት ይዤ ነው የመጣው። ጲላጦስም ጠይቀው ንጉሥ ሆሙ አንተ የአይሁድ ንጉሥ ነህ አለው። ራስህ ትላለህ አንተ፣ እንደውም የአንድ ጎጥ ንጉሥ የምታደርገኝ አንተ ነህ ማለቱ ነው። አንተ አልከኝ የሚለው የአንድ ጎጥ ንጉሥ የምትለኝ አንተ ነህ፣ እኔ የዓለም ንጉሥ ነኝ ማለቱ ነው። አንተ አልክ ያለው። ከዛ ነው መንግስቴ የሰይኮነት ምዝንቱ ዓለም፣ የኔ መንግስት እንዲህ ከዚህ ዓለም አይደለችም። የዚህ ዓለም መንግስታት የሚሾሙኝ የዚህ ዓለም መንግስት የሚያሳልፏት መንግስት የለኝም አላቸው። ስለዚህ ምንድን አለው? አሁን ጌታ ምን አላቸው? እኔ ከምሰጠው እንጀራ የሚበላ አይራብም። ስጠን
ያን እንጀራ ይሄ ኦርቶዶክሳዊነት የሚባለው ያኛውን ስናስብ ነው። ከዛ ያን እንጀራ ስጠን አሉት። ያን እንጀራ ስጠን ሲሉት እነሱ የሚያስቡት ሙሴ ያወረደው ህብስት ነው። አበዩክሙ መና በሉ በገዳም ወሞቱ አባቶቻችሁ መና ወርዶላቸው በልተዋል። እንጀራ ስጠን ማለት ፈልገው አይሁድም አባቶቻችን መና በልተው ነበር አሉት። ስጠን ለማለት ነው ይሄን ያነሱት። ሞቱ አለ። ከኔ የሚበላ ግን አይራብም አላቸው። ከዚያ በኋላ ምን አሉ? ሲፈልጉት በመርከብ ተሳፍረው ሲፈልጉት አማን አማን ብለክሙ አኮ ዘታሐስሱኒ በእንተ ዘሪክሙ ታምራት አላ በእንተ ዘበላይክሙ ህብስተ ወጸገብክሙ ስላበላዋችሁ ነው የፈለጋችሁኝ። ይሄ ነው ኦርቶዶክሳዊነት አለመሆን ማለት። ስለዚህ ባጭሩ ኦርቶዶክሳዊነት ማለት ወንጌላዊነት ማለት ነው። አይሁድ የተጣሉት ምድራዊ መንግስት፣ ምድራዊ እንጀራ፣ ምድራዊ ጤንነት፣ ምድራዊ ነገር ሁሉ የፈለጉ ኦርቶዶክሳውያን አይደሉም። የሰማዩን መጀመሪያ የምድሩን ኋላ ያደረጉ ግን ኦርቶዶክሳዊ ናቸው። እንዲሁ ሳጠቃልለው አንትሙሰ መቅድመ ኩሉ ህሱ መንግስቶ ወጽድቆ እናንተ ከሁሉ አስቀድማችሁ ጽድቁን ፈልጉ ሌላው ይጨመራል አለ። አሁን ዓለም ያልተረዳው ነገር ይሄ ነው። ሀብታም የመሆን ራሱ መጀመሪያው ጻድቅ መሆን። ጻድቅ ማይሆን ሰው ሀብታም አይሆንም። ምክንያቱም ቅደም ተከተሉን አዛብቷል። ሀብታም መሆን ከፈለግ መጀመሪያ ጻድቁን አለ፣ ከዛ የሀብቱን እጨምርልሃለሁ አለው። ዮሐንስ አፈወርቅ ይሄንን ዞ ምን አለ? እኛ አለ ንነሰ ወለጥነ ስርዓቱ ለእግዚአብሔር እኛ አገላብጠነዋል። ስላገላበጥ ነው ወበእንደዚህ እንረክባለ ዛት ወይለን ታክቲ የምድሩንም አናገኘው የሰማዩንም አናገኘው። የምድሩን ማግኘት ሰማያዊ መሆን ይገባል። ስለዚህ ኦርቶዶክሳዊነት ማለት በምድር ሆኖ የሰማዩን የሚኖር ነው። ለምሳሌ አሁን አንዱ ሁሉም ሰው የሚጠቅሰው አለ ባይተገብረውም ዘረኛ አይደለውም ብሎ የሚያስበው ሰው ሁሉ ይጠቅሰዋል። እኛ ሀገራችን በሰማይ ነው የሚለው ይሄ ጥቅስ ማለት ነው። እና በጣም ያሳዝነኛል። ስማቸው ከጠፉ ጥቅሶች አንዱ ይሄ ነው። አገራችን በሰማይ ነው ማለት ግን ምን ማለት ነው? እውነት መንግስተ ሰማያት ያቺ ሀገር ና እኛ ለምሳሌ ኢትዮጵያ ሀገሬ አይደለችም ናት። ሀገሬ በሰማይ ለጳውሎስ ሮማ ሀገሬ ናት ብሏል እኮ። ግን ምን ማለቱ ነው? እኛ ሀገራችን በሰማይ ነው ያለ። አሁን እኛ እናንተ ጋር እያለን ያለነው ሰማይ ውስጥ ነው ማለቱ ነው። ሀገራችን በሰማይ ነው ያለው። ኋላ ግን የምንገባባትን ሀገር አይደለም እየነገራቸው ያለ። አሁን እናንተ ጋር እያለን ያለሁት እኔ ሰማይ ውስጥ ነው፣ ምድራዊ አይደለሁም እኔ እያላቸው ነው ማለት ነው። እንደኔ ያሉት ሰዎች አገራቸው ሰማይ ነው። አንድ ሰው አገሬ በሰማይ ነው ማለት የሚጀምረው ጳውሎስ አስተሳሰብ ሲያስብ ነው። ከምድራዊ ነገሩ ሲላቀቅ ነው። የሥጋ ብልቶቹን ገድሎ ክርስቶስ በሱ መናገር የጀመረ ሰው ይህን ጥቅስ መናገር ነው የጀመረው። ግን ለእኛም ተነግሯል ይሄ ማለት ነው። ስለዚህ አገራችን በሰማይ ነው ስል ይህንን እንዲህ ብሎ ተናግሯል ቅዱስ ሳዊሮስ ዘአንጾኪያ እንዲህ አለ። ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ። ዓለም ሰማይ ሆኗል፣ ሰማይ ዓለም ሆኗል። ዓለም ሰማይ ሆኗል፣ ሰማይ ዓለም ሆኗል አለ። ለዘወለዱ አብ በምስጢር ዘይትረከብ በእንበለ መንጸፋ አንስት ወንበለ አገብሮ ወለደቶ ቅድስት ድንግል እንበለ ዘርአ ብእሲ በምስጢር ዘይትረከብ። አብ በማይመረመር ምስጢር ያለ ሴት ያለ ሕማም የወለደውን ድንግል ማርያም ያለ ወንድ ዘር ወልደዋለችና ሰማይ ዓለም ሆኗል፣ ዓለም ሰማይ ሆኗል አለ። ከዚያ በኋላ ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር። በሰማይ ያለው ምስጋና ለእኛ ስለሆነ መላእክት እንደ ሰው እንደ መልአክ ስለሆነ አሁን ዓለም ሰማይ ሆኗል። አምላክ ሰው ስለሆነ ሰማያውን እኛ ዓለማችን ነው። እንደ እናታችን መደብ ሄደን እንገባበታለን። አምላክ ሰው ስለሆነ ይሄ ሰማይ ሆኗል፣ ምድሩ ሰማይ ሆኗል። ሰው አምላክ ስለሆነ ደግሞ ሰማዩ አገራችን ሆኗል፣ ቤታችን ሆኗል። እንዲህ የሚያስቡና ኦርቶዶክሳዊ ሰው ሲያስብ አንደኛ 5 ነገር ማሰብ አለበት። እግዚአብሔር ምን ይላል ብሎ ማሰብ አለበት። ሁለተኛ ቤተ ክርስቲያን ምን ትላለች ማለት አለበት። የእግዚአብሔር ሕገጋት ምን ይላሉ ማለት አለበት። አበው ምን ይላሉ ማለት አለበት። ሕሊናዬ ምን ይላል ማለት አለበት። እንደዚህ ያለ ሰው ኦርቶዶክሳዊ ነው ማለት ነው። ኦርቶዶክሳዊነት ማለት መጽሐፍ ቅዱሳዊነት ነው። እንደገና ደግሞ ጉባኤያዊነት ነው። ኦርቶዶክሳዊ አሰበ የምንለው አንድ ሰው ብቻውን ተነጥሎ የለም። ቅዱስ ጳውሎስ ተናግሯል። እስቲ አይን ብቻዋን ትሁንና ታይ እንደሆነ አታይም። ጆሮን እስቲ ቆርጠና አስቀምጠውና ይሰማ እንደሆነ እና ግላዊነት አይደለም። የግል አዳኝ፣ የግል ድህነት፣ የግል የሚባል ነገር የለም። ጉባኤያዊ ነው። ክርስቶስ ሲወለድም ጉባኤ ነው የመሰረተ። እረኞችና መላእክት ተሰብስበው ጉባኤ። ከዚያሳ ደግሞ ሲሰቀልም ጉባኤ። ከመስቀሉ ስር እናቱ አለች፣ ዮሐንስ አለ፣ መላእክት አሉ። ሲነሳ ጉባኤ። ከትንሣኤው ጴጥሮስና ጳውሎስ አሉ፣ ሴቶች አሉ፣ መላእክት ነጫጭ ለብሰው ሲያርግ ጉባኤ። ሐዋርያት በቢታንያ የነበሩ መላእክት ደግሞ ነጫጭ ለብሰው ሲመጣ ጉባኤ። ቅዱሳን መላእክትን አስከትሎ ይመጣል።
ማቴዎስ 25 ላይ መላእክትን አስከትሎ የሰው ልጅ በግርማ መንግስቱ በመጣ ጊዜ ጉባኤያዊነት ነው፣ ተነጥሎ መጽደቅ የለም። ስለዚህ በጉባኤ ማመን፣ በጉባኤ ነቢያት፣ በጉባኤ መላእክት፣ በጉባኤ ሐዋርያት፣ በቅዱሳንና ሰንሰለታዊነት ነው ኦርቶዶክሳዊነት። ይህን ማሰብ ነው ሲኖዲቆናዊነት፣ ሲኖዶሳዊነት፣ የጉባኤ መንፈስ ቅዱስ ህብረታዊነት እና ኦርቶዶክሳዊነት የሚባለው ይህንን ሁሉ ነው እና እንደ ስጋው ደሙ ሲያስብ የክርስቶስን ስጋና ደም ልብ አድርጎ ሲያስብ ሲቀበል፣ ወንጌልን ልብ አድርጎ ሲያስብ፣ መንፈስ ቅዱስን ልብ አድርጎ ሲያስብ ቅዳሴ ላይ ሀበነ ንህበር በዘዚያ ከመንፈስ ቅዱስ በአንተ ህልው ሁሉ ባለ በመንፈስ ቅዱስ አንድ መሆንን ስጠን ተብሎ እንደተናገረ ያመኑትም አንድ ልብ ነበራቸው ተብሎ የተነገረው ከዚህ ነው። በመንፈስ ቅዱስ ልጅነት በስጋው ደሙ አንድ እንጀራ እንበላለንና ሁላችንም ብዙ ሕዋሳት ስንሆን አንድ አካል ነን ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ላይ። ስለዚህ ያመኑት አንድ ልብ ያላቸው በምንድን ነው ሲባል በአንድ ሃይማኖት፣ በአንዲት ጥምቀት፣ በአንድ ቁርባን፣ በአንድ ወንጌል፣ በአንዲት ጉባኤ ነው። እንዲያስበ ሰው ኦርቶዶክሳዊ ነው እንላለን። ሰፊ ነው በእርግጥ አባታችን ልቀጥል እስቲ ትውልዱ ከሚያነሳቸው ከተሰበሰቡትም ጥያቄዎች ስለሆኑ ማለት ነው። እንደ ኦርቶዶክሳዊት ቤተክርስቲያን የስብከት መንገዳችንን መመልከት ፈለኩኝ። ከሚነሱ የኛ ስብከት አሰጣጣችን ላይ አንዳንዱ ተስፋ የሚያስቆርጥ ነው ይላል። ካልመንን አጸድቅም አይነት ነገር ሁሉ ያለው ይመስላል። ከዚህ በላይ ነገሮቹ ለትውልዱ ቅርብ አይደለም በሚል ሐሳብም የመተቸት መንገዶች አሉ። ምናልባት አለፍ ሲል ደግሞ ሰውነቴን ተረድቶ አያስተምረኝም የሚል ስሜት አልጠፋም። እውነት ለመናገር እንደው ስብከታችንና ትውልዱ መንገድ እንዴት ነው የሚመለከቱት? እውነት ተስፋ አስቆራጭ መንገድ ነው? ስብከታችንስ እንዴት ይቀኙታል? እስቲ እንግዲህ ኦርቶዶክሳዊ ስብከት ወይም ደግሞ የኛ ስብከት ብለን በምንነጋገር ጊዜ መሰረት የምናደርገው ኦርቶዶክሳዊ ሆነው የሚሰብኩ ሰባኪያንን መሰረት የምናደርገው ማለት ነው። ያልሆኑትን አያጠቃልልም ማለት ነው። የሆኑትን እንዲህ አስበው በሚሰብኩት መምህራን እናታችን ቅድስት ቤተክርስቲያን ቆጥራ ሰፍራ በሰጠቻቸው መምህራን አስበን ከሆነ የምንናገረው አሁን ስለነሱ መናገር ጀምራለሁ ነው። ያልሆኑትን ሰው ራሱ እዚያው መለየት አለበት ማለት ነው። እና እንደዚያ ከሆነ ስብከት በጠባዩ ምንድን መሆን አለበት? ለአንድ ክርስቲያን የሚያስፈልገው ሁለት ነገሮች አሉ። ፍርሃትና ንቃት ይባላሉ። ፍርሃትና ንቃት ያስፈልጋሉ። ክርስቶስ ቅዱሳንን ለክብር ያበቃቸው በእነዚህ በሁለት ነገሮች ነው። ይህንን ሊቁ ቅዱስ ዮሐንስ አፈወርቅ ተናግረዋል። በአቤል አፍርሆሙ ወበሄኖክ አንቅሆሙ ይላል። በአቤል ተስፋ ሰጣቸው፣ አስፈራራቸው፣ በሄኖክ ተስፋ ሰጣቸው ይላል። ንቃትና ፍርሃት ቃል በቃል በአቤል አስፈራቸው፣ በሄኖክ አነቃቸው ነው የሚለው። አሁን አዳም ትሞታለህ ተብሏል። እንደውም እግዚአብሔር እኮ አዳምን መቅጣት የጀመረ በልጁ ሞት ነው። አንዱ ቅጣት በአቤል ሞት ነው። አቤል ሲሞት የሞትን መራራነት አዳም ያየ የዛን ጊዜ ነው። ምክንያቱም አዳምማ ሰው ሲሞት እዚያ ፊት አይቶ አያውቅም። እሱም ሞቱ አላየውም። እና ሞት ለመጀመሪያ አዲስ ስለሆነ ልጁ ሲሞት ሞት አስከፊ መሆኑን ልቡ በሐዘን የተጎዳ የዛን ጊዜ አንዱ ቅጣቱ እሷ ናት እኮ የበደል እና ስለዚህ አቤል ሲሞት ሰው እንዲፈራ ነው ያደረገው እግዚአብሔር። እንዲህ ለምን ሞተው አለው ነው ወይ ብሎ እንዲያስብ ለካ እንደ አቤል መሞታል ለደጓ አቤል ያልጠቀመች ዓለም ለኔ ምን ልትሆነ ብሎ እንዲፈራ ነው ያደረገው እግዚአብሔር ማለት ነው። አንድ መፍራት አለበት። ከዚያ ደግሞ እንደ አቤልማ ምን ሞት ከሆነ ጽድቁስ ምን ጥቅም አለው? ብንጸልይ ብንጾም አቤል ምን ተጠቅሞ በደግነቱ እንዳይሉ ሄኖክ ከሞት ሲሰወር ደግሞ አሳያቸው። ከዛ በኋላ አቤል ሲሞት አይታችሁ ፍሩ። ከዛ ደግሞ አቤል ሲሞት አይታችሁ ደግሞ ትንሣኤ የለም ብላችሁ ተስፋ እንዳትቆርጡ ሄኖክ ሲሰወር አይተው ደግሞ ትንሣኤ አለ፣ ትንሣኤ ካለማ ብንጸልይም አንጎዳም፣ ብንጾምም አንጎዳም፣ ብንሞትም አንጎዳም እንዴሉ ደግሞ የሄኖክ መሰወር የትንሣኤ ተስፋ ናት ማለት ነው። ስለዚህ ከዚያ በኋላ እንደ አቤል እንሞታለሁ ብሎ ሰው ዛሬ እሞታለሁ እያለ እንዲፈራ እየፈራ ደግሞ ዛሬ ብሞትስ እያለ ክፋቱን እንዲቀንስ እንደ ሄኖክ ደግሞ ትንሣኤ ያለ ደግሞ ሆኖ እንዲነቃ በሁለት ነው ብሉይ ኪዳንን ሲመግበው ይኖረ። ያችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዲስ ኪዳን ላይ አምጥቶ አስቀጥሎታል ማለት ነው።